ሰላማዊ ኑሮ መኖር የምትፈልጉ ከሆነ ጎረቤታችሁን አትመልከቱ፣ ጓደኞቻችሁን አትመልከቱ፣ የራሳችሁን ህይወት ብቻ ተመልከቱ። በቃ ከትላንትና ዛሬ እየተሻልኩ ነው ወይ በሉ። ጓደኛችሁ ከፈለገ ማለት ነው 3 መኪና 4 መኪና ይግዛ፣ እናንተ ምንም ሞተር ላይ እየሄዳችሁ ወይ በእግር እየሄዳችሁ ይሁን፣ እርሱት እሱን። በቃ የእናንተ ጉዳይ አይደለም እሱ፣ ያ የራሱ ህይወት ነው። ሰላም ማጣት የምትጀምሩት መቼ እንደሆነ ታውቃላችሁ? እናንተ በእግር እየሄዳችሁ ጓደኞቻችሁ መኪና ገዝተው አንዱ ደግሞ ሁለተኛ መኪና እየገዛ አንዱ ሶስተኛ ቤት እየገዛ ስታዩት ማለት ነው ማበድ ትጀምራላችሁ። የኔ ህይወት ምንድነው ማለት ትጀምራላችሁ። እዚህ ምድር ላይ ግን ምኖረው ለምንድነው ማለት ትጀምራላችሁ። ምንድነው የኔ ህይወት ለምን አያበቃም የኔ ህይወት ማለት ትጀምራላችሁ። ለዛ ነው በሰላም መኖር የምትፈልጉ ከሆነ አይናችሁን ከጓደኞቻችሁ ላይ አንሱ። ከአንዳንድ ሰዎች ላይ አይናችሁን አንሱና የራሳችሁ ህይወት የራሳችሁ ኑሮ ላይ ብቻ